ጊዜያቶቹ እየጨመሩለት ሳይሆን ከተሰጠው የእድሜ ኮታ እያደረገ ነው፣ እየቀነሰ ነው የሚሄደው። ለዚህ ነው ሐሰን አልበስሪ አለይሂ ረህመቱላህ ምን ይላሉ? የብነ አደም ኢነከ አንተ አያሙን መጅሙዓ፣ አንተ የአደም ልጅ ሆይ አንተ የቀናት ስብስብ እንጂ ሌላ አይደለም። ስብስብ ነህ ብቻ፣ አንተ የቀናት ስብስብ እንጂ ሌላ አይደለም። አንተ 500 ቀናቶች ወይም 1000 ቀናቶች ወይም 2000 3000 የነዛ ቀናቶች ጥርቅም ነህ። ሌላ ቀን ሌላ ሰው አይደለም ማለት ነው። ኢነማ አንተ አያሙ መጅሙዓ ኩለማ ذهب يومك ذهب بعدك። አንድ ቀን በሄደ ቁጥር ከፈለው እየሄደ ነው ማለት ነው። የተወሰነው እየሄደ ነው። የተሰጠህ 60 ዓመት ከሆነ ከዛ 60 ዓመት አንድ ቀን ቀንሳል። አሁን የቀሩ ቀናቶችን እየኖርክ ነው። 20 ዓመት ከኖርክ ከ60 ዓመት የሚቀር 40 ዓመት ነው ማለት ነው። 40 ዓመት ከኖርክ እየኖርክ ያለው የሚቀር ስንት ነው? 20 ዓመት ነው ማለት ነው። 50 ዓመት ከኖርክ 10 ዓመት ነው። እድሜህ ደግሞ 20 ዓመት ከሆነ የተሰጠ 19 ዓመት ኖርክ ከሆነ የምትቀር 1 ዓመት ናት ማለት ነው። ወይም ቀናቶች ነው የሚቀሩ ማለት ነው። ስለዚህ እኛ የቀናት ስብስብ፣ የደቂቃዎች ስብስብ፣ የሰዓታት ስብስብ እንጂ ሌላ አይደለም። ስለዚህ እነዚህ ሌሊቶች፣ እነዚህ ቀናቶች፣ እነዚህ ሰዓታት ህይወታችን ናቸው። አንድ ሰዓት ባለፈ ቁጥር የኛ ህይወት እየተቀነሰ እንደሆነ ልናስብ ይገባል ማለት ነው። በተለይ አሁን ያለንበት ወር ከቀናቶች ሁሉ የላቁ የሆኑ ቀናቶች፣ መልካም ስራ እጥፍ ድርብ የሚሆንበት ትልቅ የሆነ ቀን ነው። እነዚህም ቀናቶችን ስንመለከታቸው እየሄዱ ነው። ዛሬ 8ኛ ቀን ያለን ረመዳን 8ቱ ቀን ሄዷል ማለት ነው። ከእድሜያችንም ተቀንሷል ማለት ነው። ስለዚህ ምን ልናደርግ ይገባል? አሁንም ቆም ብለን ራሳችንን ልንፈትሽ ይገባል ማለት ነው። ምን ያክል ዓመት እንደምንኖር አናውቀውም። ወደ አኸራ ምን ሄደበት መች እንደሆነ አጀላችን መች እንደሆነ አናውቀውም። ስለዚህ እየተቀነሰ ነው ከእድሜያችን ማለት ነው። ስለዚህም ነው አላህ ሱብሓነሁ ወተዓላ አበክሮ ደጋግሞ በጊዜያት ይምላል። ፀሐይ ጊዜ መቁጠሪያ ናት። በፀሐይ ይምላል አላህ ሱብሓነሁ ወተዓላ በራሱ በጊዜ በአስርም ይምላል፣ በዱሃ ይምላል፣ በረፋዱ ወቅት ይምላል፣ በሌሊት የጊዜ በዛ የሌሊት ሰዓት ይምላል አላህ ሱብሓነሁ ወተዓላ፣ በቀኑ የጊዜ ክፍለ ጊዜ ይምላል አላህ። እነዚህ ሁሉ ሊሰራባቸው ሊለፋባቸው የሚገቡ ወቅቶች ናቸው ማለት ነው። ጊዜያቶቻችንን በከንቱ ልናሳልፍ አይገባም። በተለይ አሁን ያለንበት የረመዳን ወር ምን እየሰራን እያሳለፍን ነው? ቁርአን እየተቀራን ዚክር እየበዛን እስትግፋር እያበዛንበት ነው? ወደ አላህ እየተመለስንበት ነው? ወይንስ ደግሞ ጊዜ የሚገድሉ የሆኑ ነገራቶችን እያሰብን ነው? ፊልም በማየት ካርታ በመጫወት የተለያዩ ነሺዳ መንዙማ የተለያዩ ጊዜያቶቻችንን አሳልፈውብን የውመል ቂያማ ሐሰራት ላይ ጸጸት ላይ የሚጥሉንን ተግባራቶችን እየፈጸሙ ነው። ሰዎች ዱንያ ላይ የተሰጣቸውን ጊዜ ተጠቅመው ሲጨርሱ የሚጸጸቱባቸው ወቅቶች አሉ። አንድ ሞት አፋፍ ላይ ሆነው ይጸጸታሉ። ሞት አፋፍ ላይ ሲሆኑ መልሱኝ ልስራ ይላሉ። ሐታ ኢዛ ጃአ አሐደሁሙል መውት ቃለ ረቢ ርጂዑን። አንደኛውን ሞት የመጣው ጊዜ ታይምስ አፕ በቃ ጊዜ አብቅቷል፣ ከዚህ በላይ ሊሄድ አትችልም፣ ያንተ ጊዜ እስከዚህ ድረስ ነው የተሰጠ ሲባል ምን ይላል? ጌታዬ ሆይ መልሱኝ ይላል። መልሰኝ ራሱ አይደለም መልሱኝ ይላል። ለዓሊ አዕመሉ ሷሊሐን ፊማ ተረክት፣ ምን አለ በተውኳት ጊዜ ምን ላድርግ? ለዓሊ አዕመሉ ሷሊሐን፣ እንደው አንድ መልካም ስራ እንኳን ከሰራው ፊማ ተረክት፣ ባሳለፍኳቸው ጊዜያቶች የተውኩትን ምን አለ መልካም ስራ ልስራበት፣ ትንሽ ጊዜ ስጡኝ ይላል። መመለስን ይፈልጋል። መመለስ የሚባል ነገር የለም ሞት ከመጣ በኋላ። ሌላኛው ሰውየው የእሳት መሆኑ ከተረጋገጠ፣ መዝገቡ በግራ እጁ ከተሰጠ ወይም ደግሞ በኋላ በኩል የተሰጠው ከሆነ የእሳት መሆኑ ተረጋግጦ ወደ እሳት ሲነዳ ይጸጸታል ማለት ነው። ትልቅ የሆነ ጸጸት ይጸጸታል ማለት ነው። ይህ ጸጸት የማይጠቅምበት የሆነ ቀን ላይ ይጸጸታል ማለት ነው። ወአንዚርሁም የውመል ሐስረቲ ኢዝ ቁዲየ አልአምሩ ወሁም ፊ ገፍለቲን ወሁም ላ ዩእሚኑን።
አስጠንቅቃቸው ይላል አላህ ሱብሓነሁ ወተዓላ። የውመል ሐሰራ የጸጸቱን ቀን አስጠንቅቃቸው። ሰዎቹ የሚጸጸቱበት የሆነ ቀን አለ ማለት ነው። ይሄ ሁሉ ጊዜያቸውን በአግባቡ ሳይጠቀሙ ያለፉ ሰዎች የሚጸጸቱት ነው። አላህ ይጠብቀን። ትልቅ የሆነ የጸጸት ቀን ነው። ሞት አፋፍ ላይ ሰውየው ቢጸጸት መልካም ስራዎችን ሁሉ ሰደቃ ላድርግ፣ ሰላት ልስገድ፣ እንዲህ መልካም ስራ ልስራ ቢል ተቀባይነት የለውም። እንዲሁም ከተፈረደ በኋላ የእሳት መሆኑ ከታወቀ በኋላ መጸጸትን መመለስ ቢፈልግ ጊዜ የለውም ማለት ነው። ስለዚህ ነው አላህ ዛሬውኑ ምን ይለናል? ወአኒቡ ኢላ ረቢኩም ወደ ጌታችሁ ተመለሱ፣ ወአስሊሙ ለህ ዛሬውኑ እጅ ስጡ ለሱ ብሎ አላህ የመጸጸቻው ቀን ዛሬ እንደሆነ ይነግረናል። ይህም አታደርጉ ከሆነ ወረድ ብሎ አላህ ሱብሓነሁ ወተዓላ ጸጸት ቀን እንዳለ ይነግረናል ማለት ነው። ይህ ጸጸቱ ቀን ጸጸት የማይጠቅምበት የሆነ ቀን ነው። ስለዚህ የተሰጠን እድሜ ቀላል የሚባል እድሜ አልተሰጠንም። አላህ የውመል ቂያማ በእነዚህ ቀናቶች ይጠይቀናል። ልክ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደገለጹት ሰዎች 4 ነገራቶችን ሳይጠየቁ እግራቸው ከቆመበት ንቅንቅ አይልም ይላሉ። አንደኛ ወዐን ዑምሪሂ ፊማ አፍና እድሜውን በምንድን ነው ያጠፋው? ወዐን ሸባቢሂ ፊማ አብላ ወጣትነቱንስ በምንድን ነው ያበሰበሰው? ምን አይነት ስራዎችን እየሰራ ነው ያሳለፈው? በሚጠቅመው በማይጠቅመው ለአኺራ የሆነ ስንቅ ያሻገረበት የጊዜ ወቅት ነው ወይንስ ደግሞ ምን እየሰራ ነው? ወዐን ማሊሂ ሚን አይነ እክተሰበሁ ወፊማ አንፈቀ ገንዘቡን እስከየት ነው ያመጣው? በምን ላይ ነው ያዋለው? ይጠይቃል ማለት ነው። መምጣቱ ሐላል ሆኖ መውጣቱም ሐራም ከሆነ ይጠይቃል። ያወጣው ሐላል ነገር ላይ ነው በመልካም ስራ፣ ነገር ግን ያመጣው በሐራም ነገር ላይ ሂሳብ አለ ማለት ነው። እንዲሁም ወዐን ዒልሚሂ ማዛ አሚለ ቢሂ እውቀቱንስ ምን ሰራህበት? እውቀት ተሰጥቶ ምን ሰራህበት ይባላል። እነዚህ 4 ጥያቄዎች የማይቀሩ ናቸው። ከነዚህ ሁለቱን ስንመለከት ጊዜ ላይ የተያያዙ ናቸው። ወጣትነት አጠቃላይ እድሜ ነው። ወጣትነት ለብቻ ተነጥሎ ጥያቄ ይቀርብበታል። ምን ሰራህበት? ቀደምቶቹ ሰለፎችን ስንመለከት በዚህ ወጣትነታቸው ትልቅን ነገር ሰርተው አልፈዋል። ከነቢያቶቹ ጀምሮ ስንመለከት ነቢዩላህ ኢብራሂም አለይሂ ሰላም ያ ሁሉ ገድል ያ ሁሉ ጀብድን ፈጽመው ያለፉበት የጊዜ እድሜያቸውን ስንመለከት የትኛው ወቅት ነው ከተባለ የትኛው ወቅት ነው? ወጣትነት ጊዜ ነው። ያ ሁሉ ጣዖት ሰባብሮ ማን ነው ሲባሉ ምን ይላሉ? ማን ነው? ኢብራሂም አለይሂ ሰላምን እሱ ወጣት ነው ብለው ሲገልጹ ኢነሁ ፊትየቱን ምን ብሎ ነው የገለጸው? ሰሚዕና ፈተን የዝኩሩሁም ዩቃሉ ለሁ ኢብራሂም። አንድ ወጣት እነሱን በመጥፎ ሲያነሳ ሰምተናል ብለው ያወሱታል ማለት ነው። ኢብራሂም ወጣት ነበሩ ያን ሁሉ ጀብድ ሲፈጽሙ። ሌሎችንም ነቢያቶች ሌሎችንም የሰሃቦችንም ታሪክ ስንመለከት በወጣትነት እድሜያቸው ብዙ ነገር ሰርተዋል። ብዙ ዓመት መኖር ሳይሆን በተሰጠን ትንሽም ጊዜ ብትሆን ብዙ መልካም ስራዎችን መስራት ነው። ኢማም ነወዊ አለይሂ ረህመቱላህ ስንመለከት የኖሩት 45 ዓመት ነው። ልጅ አልወለዱም፣ ሚስት አላገቡም። ነገር ግን ለኡማው ትልቅን ነገር አበርክተው የእሳቸው ስም የማይነሳበት ቀን እስከማይኖር ድረስ ሁል ጊዜ እሳቸው ስም ይነሳል። ሪያዱ ሷሊሒን ኪታብ ማያውቀው የለም። 40 ነወዊ ኪታብ ማያውቀው የለም። አዝካር ማያውቀው የለም። እሳቸው ለኡማው ይህን ነገር አበርክተው ሄዱ። ሁል ጊዜ እሳቸው ኪታብ ተገልጾ የቁሉ አልኢማም ነወዊ አለይሂ ረህመቱላህ ተብሎ ኪታባቸው ይገለጻል። ሁሌ ስለሳቸው ይወሳል። የኖሩትን ይህን ያክል። ሌሎችንም ስንመለከት ሰዓድ ብን ሙዓዝ ረዲየላሁ ዐንሁ እሱ በ30 ዓመቱ ሰለመ። 36ኛ ዓመቱ ላይ ሞተ። የኖረው እስልምና ላይ የኖረበት የጊዜ ቆይታ ስንመለከት 6 ዓመት ነው። ነገር ግን እሱ ሲሞት እንደ ማንኛውም ሰው ሞቶ አልቀረም። የአላህ አርሽ እስኪንቀጠቀጥለት ድረስ የእሱ ሞት የአላህን አርሽ እስኪንቀጠቀጥ ድረስ። የእኛ ሞት ምን የሚቀይር ነገር አለ? እኛ በመሞታችን የሚጎድል ክፍተት የሚፈጥረው ነገር ምንድን ነው? እስቲ ኢስላም ላይ እያበረከት ነው ባለነው ነገር ላይ ጥለነው ያረፍነው
ጥለነው የምናልፈው ነገር ምን አለ? ይህ ትልቅ የሆነ ጥያቄ ነው። በተሰጠን የጊዜ ገደብ መልካምን ነገር ሰርተን ከራሳችን አልፈን ከሰላታችን ከቁርአናችን ከተለያዩ የግል ዒባዳዎች አልፈን ለሌላው ማህበረሰብ ተሻጋሪ የሆኑ ሙተዓዲ የሆኑ ዒባዳዎችን ምን አበርክተናል? ወይም ሙተዓዲ የሆኑ ኢሕሳን መልካም ስራዎችን ምን ሰርተናል? ጉድጓድ ቆፍረን ሰዎችን ውሃ ጠጥተን ይሆን? መስጂድ ገንብተን ሰዎች እዛ መስጂድ ውስጥ እየገቡ ሰላት እንዲሰግዱ አድርገናል? ወይንስ ደግሞ መድረሳዎችን ገንብተን ኡማው በዒልም የዒልም ጥማቱን እንዲያረካ አድርገናል? ወይንስ ምስኪኖች የሚበሉበትን መመገቢያ ስፍራዎችን አመቻችተናል? ምን ሰርተናል? ስንሞት እኛ እንኳን ሞተን መልካም ስራችን የሚቀጥልበት ማለት ነው። አላህ ሱብሓነሁ ወተዓላ ሰነክቱቡ ማ ቀደሙ ወአታሩ የሰሩትን በህይወት እያሉ የሰሩትን ወአታሩሁም ይላል። አታር ወደ መስጂድ ሲመላለሱበት የነበረውን ጉዞ ነው። እንዲሁም ደግሞ ከሞቱም በኋላ የሚቀጥል የሆነ መልካም ስራቸው ነው። እነሱ ቢሞቱ መልካም ስራቸው የማይሞት የሆነ ስራ አለ። ጉድጓድ ቆፍረህ ሞተ ከሆነ አሁን ይህን ጉድጓድ ያስቆፈሩት የሆነው ሰው አጅራቸው አሁንም ድረስ ይቀጥላል። እኛ ውዱ ባደረግን ቁጥር ያን ውሃ ሁሉ የተጠቀመው ሰው አላህ ይርሐማቸው ይህን አድርገዋል። እኛ እንኳን ተራኩም ባናደርግ ብንረሳቸው አላህ ይመዘግብላቸዋል በእያንዳንዷ ጠብታ። ሱብሃንአላህ። መስጂድ ገንብተው ያለፉት አባታችን አቡ አለይሂ ረሕመቱላህ እሳቸው ይህን ሁሉ ሰዎች መጥተው ሲሰግዱ ይህ ሁሉ ወጣት መጥቶ ሲቀራበት የተለያዩ ትምህርቶች ሲሰጡበት የዛ ሁሉ አጅር ተቋዳሽ ናቸው፣ መዝገባቸው ላይ የተጻፈ። እኔና አንተስ ምን ነገር አሳልፈን ልንሞት ነው? እኛ ስንሞት የኛ መልካም ስራችን የሚቋረጥበት ነው ወይንስ ደግሞ መልካም ስራችን የሚቀጥል ነው? አሳልፈን የምንሞተው ነገር ምንድን ነው? በተሰጠን እድሜ ልንጠቀም ይገባል። በተለይ ረመዳን ትልቅ የሆነ ወር ነውና አላህ ሱብሓነሁ ወተዓላ በእድሜያቸው ሰርተው ተጠቅመው የውመል ቂያማ ቀላል የሆነ ሒሳብ ከሚተሳሰቡ ሰዎች አላህ ያደርገን። ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውል ፈየተቢዑነ አሕሰነሁ። አሰላሙ አለይኩም ወረሕመቱላህ